ፊልሙ ሲጀምር ሶል የተባለች የሃይስኩል ተማሪ ጌም ስትጫወት እናያለን። እንደ ሶል ዓለም ላይ ቢፈለግ የጌም ሱሰኛ የለም። ጌም ከመውደዷ በላይም ካሊስ ከሚባለው ሌላኛው የኦንላይን ተጫዋች ፍቅር ይይዛታል። ስለ ካሊስ የምታውቀው ነገር ቢኖር ጎበዝ ተጫዋች እንደሆነና የዩኒቨርሲቲ የሁለተኛ ዓመት የፎቶግራፊ ተማሪ እንደነበር ነው። አንድ ቀንም ታዲያ ካሊም የወዳት ስለነበር ታገቢኛለች ብሎ ጌም ጋር ይጠይቃታል። ሶልም ትደሰታለች። እናቷም ይሄን ተመልክታ እባክሽ ልጄ ይህን የጅል ስራሽን አቁሚ፣ እንዴት ሰው ከማያውቀው ሰው ፍቅር ይይዘዋል ብላ ትመክራታለች። ሶልም ለጓደኛዋ ሚና የተፈጠረውን እየነገረቻት ከካሊስ ጋር በጌም ቀለበት የሚያስሩበትን ቀን እንደቆረጡና 20 ዓመትም ሲሞላት በእውነተኛው ዓለም እንደሚጋቡ ስትነግራት ሚናም እንደ ጓደኝነቷ መቃዠቷን እንድታቆም ስትነግራት ሶልም በምላሹ ካላመንሽን ቀለበታችን ዛሬ ምሽት ነው መጠሽ ተመልከች ትላለች። እውነትም ቀለበቱ በጌም ዓለም መካሄድ ይጀምራል። ሁለቱንም የሚያውቋቸው የኦንላይን ጓደኞቻቸውም ዝግጅቱ ጋር ይታደማሉ። ነገር ግን አንድ ሁለት እያሉ ሰዓታት ቢያልፉም ሙሽራው ካሊስ ግን ሳይመጣ ይቀራል። ሚናም እንዲህ ትላለች፣ ምን ጠብቀሽ ነበር? ይህ እኮ እውነት አይደለም። ለምን የውሸቱን ዓለም ትተሽ ወደ ራስሽ አትመለሽም ብላ ትመክራታለች። ቀናትም እንደ ቀልድ ያልፋሉ። ሶል ግን አሁንም ተስፋ ሳትቆርጥ ትጽፍለታለች። ቢሆንም ግን ካሊስ አልመልስላት ይላል። በዚህም በጣም ተናዳ ለመበቀል ታስባለች። ትምህርቷ ጋር ማተኩራ በጥሩ ውጤት አልፋ እነ ካሊስ ዩኒቨርሲቲ ትገባለች። አላማዋንም ይዛ ካሊስ መፈለግ ትጀምራለች። ችግሩ ግን ትክክለኛ ስሙን ሆነ መልኩን አታውቀውም ነበር። እንደ ድንገትም ለአዲስ ገቢ ተማሪዎች የተዘጋጀ ዝግጅት እንዳለ አስተውላ ወደዛው ታመራለች። ፓርቲው ጋርም አንድ ቆንጆ መልከ መልካም ሰላምታውን አቅርቦ አልጠበቅኩም ነበር እዚህ እንደምትመጭ ሲላት ሶልም ግራ በመጋባት እንተዋወቃለን እንዴ ስትለው ልጁም አዎ መገናኘታችን የማይቀር ነው ብሏት ይሄዳል። ሶልም ካሊስ ይሆናል ብላ በማሰብ ወደ ፓርቲው ትገባለች። ራሷንም ማስተዋወቃ ትቀላቀላለች። ጆ የተባለች ሴትም ጎትታ አብራት ካስቀመጠቻት በኋላ ጓደኛዋ እንድትሆን ትጠይቃታለች። ሶል በመጀመሪያ ለመነሳት ብትሞክርም ጆ ግን አልለቅ ትላታለች። ብዙም ሳይቆይ ግን ሞ የተባለው ሰው ይቀላቀላቸዋል። የጆንም ፈገግታ እያደነቀላት እንደ መታወቂያ መጠጥ ይጋብዛቸዋል። ሶል መጠጥ ስላለመደች ገና በመጀመሪያው ዙር ትሰክራለች። ጓደኛ ማቾችም አብረው እውነት ወይም ድፍረት ይጫወታሉ። ጆም ስለመጀመሪያ ፍቅረኛዋ ትጠይቃታለች። ወደ ባሳት ሶልም አዎ ፍቅረኛ ነበረኝ፣ ግን ምን ዋጋ አለው በሰርጋችን ቀን ጥሎኝ ጠፋ ትላለች። ጆም በምላሹ ምን አይነት ሰው ነበር ስትላት ሶልም በስካር መንፈስ እጇን መጀመሪያ ወዳገኘችው ልጅ ቀስራ ባላልባ ያደረገኝ እሱ ነው እያለች እሪታዋን ታቀልጠዋለች። ልጁን ብታለቅስበትም ሁኔታዋን በመረዳት እስክትረጋጋ ይጠብቃታል። እንቅልፍ ይዟት ሲሄድም ዶርሟ ያደርሳታል። ጠዋትም ስትነሳ የተፈጠረውን አስታውሳ በአፍረት ትሞላለች። በተቻላት አቅሙ ከዝግጅቱ ጋር ከነበሩ ሰዎች መደበቅ ትጀምራለች። በዚህ በኩል ደግሞ ስራ መፈለግ ነበረባት። እንደ ድልም ሆኖ ከዩኒቨርሲቲያቸው ላይብራሪ ስራ ታገኛለች። ገና በመጀመሪያ ቀኗም ስትሸሸው የነበረውን ዩንን ታገኘዋለች። እሱን በፈገግታ ይቀበላታል። ዩን የ3ኛ ዓመት ተማሪና የክፍሉ ፕሬዚዳንትም ነው። በትምህርት ቤቱም ከታዋቂ ሰዎች ውስጥ አንዱ ነው። በስራቸውም ትንሽ መቀራረብ ይጀምራሉ። ሶልም ላለፈው ነገር ይቅርታ ጠይቀው ያኔ ተገናኝተን እናውቃለን ሲላት ኬሊስ የተባሉ የምትወደው ልጅ እንደመሰላት ስትነግረው ዩንም እኔ መጀመሪያ ያገኘሁሽ ብሎ ወደኋላ ይመልሰናል። ዩን አዲስ ተማሪዎችን ከሚቀበሉት ሰዎች ውስጥ አንዱ ነበር። እናም የሶል ተራ ደርሶ ለምን ይሄን ዩኒቨርሲቲ እንደመረጠች ትጠይቃት እሷም እያለቀሰች የምትወደው ልጅ እዚህ ትምህርት ቤት ስለሚማር እሱን ለማግኘት እንደሆነ ትነግረዋለች። ሶልም ይህን ትውውቃቸውን ፈጽሞ ረስተው ነበር። በድጋሚም ለተፈጠረው ነገር ይቅርታ ስትጠይቀው ይሁንም ዋናው ነገር አንቺ ራሽ ደህና መሆንሽ ነው፣ ሌላው አያሳስብሽ ሲላት ሶልም እያሰበላት ስለሆነ የወደዳት ይመስላታል። ብዙም ሳይቆይ ግን ቆንጅዬ ልጅ መጣ። ይሁንን ማዋራት ትጀምራለች። ይህን ስታይም ፍቅረኛው እንደሆነች በማሰብ ልትሰናበታቸው ስትል ይሁን አስቁሟት ትንሽ እህቱ እንደሆነች ነግሯት ያስተዋውቃታል። አብረውም ካፌ ውስጥ ሆነው እያወሩ ሶል በአጋጣሚ የካፌው አስተናጋጅ ስም ሲጣራ ትሰማለች። ይህ ስምም ኬሊስ እንደ ቅጥል ስም ከሚጠራበት ጋር ይመሳሰላል። ሶልም ጊዜ ሳታጠፋ ወደ ልጁ ስትሄድ ልጁ ግን አልፏት ወደ ዩን ይሄዳል። ልጁም ስሙ ሀን ሲባል የዩን ጓደኛና የክፍሉ ልጅ ነበር። ሶልም እርግጠኛ ለመሆን ብላ ተከትለው ሂዳ ራሷን አስተዋውቃ የጌም መጠሪያ ስሙ ማን እንደሚባል ትጠይቀዋለች። ሀን ግን ይህን የመናገር ግዴታው እንደሌለበት ነግሯት ጥሏት ይሄዳል። በቀጣይ ቀንም ሀንን መፈለግ ትጀምራለች። እንደ ድንገትም ጆና ሞን አይታቸው ለመደበቅ ስትሞክር ሁለቱም መጠው ለተፈጠረው ነገር ማፈር እንደሌለባትና ኖርማል እንደሆነ ይነግሯታል። ጊዜያትም ሲያልፉ ጆና ሶል ጓደኝነታቸው ይጠነክራል። አንድ ቀንም ታዲያ ፎቶግራፊ ክላሳቸው ይሄዳሉ። ቦታቸውንም ይዘው ሳለ ከአጠገቧ ተኝቶ የነበረውም ልጅ ሲነሳ ሀኑ ነው ይገኛል። እሷም ደንግጣ ስታፈጥበት ሀን ምቾቱን ነስተው ይኸውልሽ የኔ መቤት ማፍጠጥሽን ካላቆምሽ ተነስቼ ይሄዳለሁ ብሎ ሲነሳ ሶልም እጁን በመያዝ አትሄድ ትለዋለች። ክላስም ሲጨርሱ ሶል በድጋሚ ጌም እንጫወት ብላ ትለምነዋለች። ሀንም ለአንዴና ለመጨረሻ ጊዜ ከንዝንዟ ለመላቀቅ ይስማማል። የሶል ዋና ዓላማም ጌም ጋር የሚጠራበትን ስም ለማየት ነበር። ቢሆንም ግን ስሙ ካሊስ ሳይሆን ይቀራል። ሀንም ይሄኛው ዋናው አካውንቱ እንዳልሆነ ይነግራታል። ጊዜያትንም እየተጫወቱ ያሳልፋሉ። በአጨዋወቱ ሆነ በንግግር ስልቱ እሷ ከምትወደው ኬሊስ ጋር ፈጽሞ አይገናኙም ነበር። ኬሊስ ጨዋና ምግባር ያሳደገው ሲሆን ሀን ደግሞ ለማንም ግድ የማይሰጠው ሰው ነው። በመንገድም እየሄዱ ሀን ለምን እኔ እንደተከታተልሽኝ አውቃለሁ፣ የዛኔ ሰክረሽ ጓደኛዬን ስታስቸግሪው በቪዲዮ ተለቆ አይቻለሁ። እናም እኔ ኬሊስ አይደለሁም፣ በሆንም ግን በጌም ተራጋ ብቻ እኔን ፈልገሽ ብትመጪ ስለሚያሳፍረኝ እደበቃለሁ ይላታል። ሶልም በምላሹ አሁን አውቄያለሁ፣ አንተ ኬሊስ ልትሆን አትችልም፣ የእኔ ኬሊስ በጣም ጥሩ ሰው ነው ብለው ትሄዳለች። ስራው ቦታም ጋር
ሲያቆራቁጣት ልትወድቅ ስትል ዩን መጥቶ ያድናታል። ሶልም ያጋጠማትንና ስለ ሃን ትነግረዋለች። ምሽት ላይም ወደ ዶርሙ ሲመለስ ዩን ስለተፈጠረው ነገር ሃንን ይጠይቀዋል። እሱም ሁሌ ይችል ሰዓት ያለፈውን ነገር መርሳት አልችልም ይላል። ዩንም ካላንደሩን እያየ ትንሽ ብቻ ታገስ፣ ብዙ ጊዜ አይደለም ይላል። ከዚህም የደበቁት ነገር እንዳለ እናያለን። ሶል በዚህ በኩል ሃን በተናገራት ነገር ተከፍታ ክላሶችን እየቀጠች ክፍሏ ታሳልፋለች። ዩንም በቀረችበት ሰሞን ጆንን ስለ ደህንነቷ ይጠይቃታል። ሶልም አገግማ ስትመለስ ጆ ዩን በተደጋጋሚ ስለ እሷ ስጠይቃት እንደነበር እየነገረቻት ሳይወድሽ አይቀርም አጥብቀሽ ያዡ ትላታለች። ሶል ግን ሊሆን አይችልም ብላ ትመልሳለች። መምህሯም ለ5 የሚሰሩት የቡድን ስራ ትሰጣለች። ሁሉም በሚባል ሁኔታ ሴቶች በሙሉ ዩን ጋር ሂደው ቡድናቸውን እንዲቀላቀል ቢጠይቁትም እሱ ግን ይቅርታ ቡድን መስርቻለሁ ብሎ ወደ እነ ሶል ይሄዳል። ሶልም በሁኔታው ግራ ተጋብታ ምን እንደምትል ጠፍቷ ስትርበተበት ጓደኛዋ ጆ አብረን እንሰራለን ትላለች። ሞም ጆ ጋር ለማሳለፍ ቡድኑን ይቀላቀላል። አሁን አንድ ሰው ይቀራቸዋል። ዩንም ፈገግ እያለ ሃንን እንዲገባ ያደርገዋል። ሶል ግን እሱ ጋር አልሰራም ስትል ዩንም በምላሹ ፎቶግራፊ ጋር ጎበዝ ስለሆነ ያስፈልገናል ይላታል። ሃንም ከአንቺ ጋር ጊዜ ማሳለፍ አልፈልግም፣ ለውጤቴ ስል ግን እተባበርሻለሁ ይላል። ምሽት ላይም ወደ ቤቷ እየተመለሰች አንድ ድመት ለመያዝ ሲታገል ተዋለች። ወደ እሱ ሜዳ ምን እየሰራ እንደሆነ ስትጠይቀው ሃንም ድመቷን አይቶ ለማዳን እየሞከረ እንደሆነና ባለቤቱም እስኪገኝ ድረስ ራሱ ለመንከባከብ እንዳሰበ ሲነግራት ድመቷንም በማውጣት ታግዘዋለች። ሃንም ድመቷን እየዳበሰ ሲንከባከባት ስትመለከት በመገረም እሱም ለእንስሳ ያስባል እንዴ ትላለች። ወደ ቤታቸውም እየሄዱ አንድ ዶርም ውስጥ እንስሳ ማስገባት ስለማይፈቀድለት ባለቤቱ እስኪገኝ ድረስ እሷ ጋር እንዲሆን ይጠይቃታል። ሶልም በደስታ ተወስደዋለች። በቀጣይ ቀንም የቡድን ስራቸውን እየሰሩ ሳለ ሶል በድንገት የሃንን ካሜራ ስታየው ከጎኑ ኬሊ የሚል ጽሑፍ ተያይዞበታል። ሶልም እየተናደደች ዋሽተኸኛል ኬሊ ነህ ስትለው ሃንም አዎ እኔ ኬሊ ነኝ ይላል። ዩንም በድንጋጤ ይሞላል። ሶልም ለማመን ከብዷት በፍጹም አንተ ልትሆን አትችልም ስትል ሃንም እመኚኝ ኬሊስ ነኝ፣ በመጨረሻ ላይም ሁለተኛ እንዳትፈልጊኝ ብዬ ጽፌልሽ ነበር ሲላት አሁን ሶል ማመን ትጀምራለች። ምክንያቱም ለመጨረሻ ጊዜ ከኬልስ የተላከላት ቴክስት እንዳትፈልጊኝ የሚል ነበር። ሶልም ተናዳ ያኔ ስፈልግ ጠፋ፣ አሁን ደግሞ ህይወቴ ላይ መጣ ስትለው ሃንም ይቅርታ አድርጊልኝ ወድጄሻለሁ ይላታል። ቢሆንም ግን ሶል እብድ እንደሆነ ነግሮ ትሄዳለች። ዩንም ሃንን ግን የምርህን ትወዳታለህ ይለዋል። ሃንም በምላሹ እሱ አንተን አይመለከትም፣ ከሶል ራቅ፣ አለበለዚያ ለማረገው ነገር ተጠያቂ አይደለሁም ይላል። ጆ በዚህ በኩል ዩንም ሆነ ሃን እኔን አይወዱኝም፣ የምወደው ሃን እንኳን አንቺን ይወድሻል ስትል ሶልም አታስቢ፣ ካረገኝ ነገር በኋላ እኔ ለሃን ምንም ስሜት የለኝም ትላለች። በዚህ በኩል አፍቃሪዋሙ እንደሚወዳት ባታቅም የራሱን ስሜት ችላ ብሎ እሷን ያጽናናታል። ከዛ ቀን ጀምሮ ሃን በተራው ሶልን ማሳደድ ይጀምራል። በሄደችበት ሁሉ እሱን ታገኘዋለች። ዩን በዚህ በኩል በገዛ ጓደኛው መቃጠል ይጀምራል። ሶልም የቡድን ስራቸው ጋር አዲስ ፕሮጀክት ታመጣለች። ለምን ስለጠፋችሁ ድመት አንሰራም? ምናልባትም በቪዲዮ ባለቤቱን ማግኘት እንችል ይሆናል ትላለች። ሶልም ወደ ቤቷ ስትመለስ ሃንን ታገኘዋለች። ወደ እሱም ሄዳ ከጎኑ ትቀመጣለች። እጁ ጋርም ድመት የፎነጨረውን ምልክት ስታይ በፕለስተር እያሸገችለት ማውራት ይጀምራሉ። አውቃለሁ ከኔ ፍቅር አልያዘህም፣ ምክንያቱም ፍቅር ውስጥ ያለ ሰው ለሚወደው ሰው ይጨነቃል እንጂ እንዳንተ አይሆንም። እናም እኔ ኬልስን መጥላት አልፈልግም፣ ያሉንን ጥሩ ትዝታዎች ማስቀረት እፈልጋለሁ። ከዚህ በኋላ እኔ እናንተ የክፍል ጓደኛሞች ብቻ ነን ብለው ትሄዳለች። ሃንም ምን ያክል እንደጎዳት ይረዳል። ሶልም ወደ ቤቷ ተመልሳ ጓደኛዋ ሚናን ታገኛታለች። በስተመጨረሻም ኬሊን እንዳገኘችውና አሁን ላይ የየራሳቸውን ህይወት ለመኖር እንደተስማሙ ትነግራታለች። በቀጣይ ቀን ሶል ወደ አንድ ክፍል ሄዳ ዶክመንቷን ልትወስድ ስትል የክፍሉ በር ከጀርባዋ ይዘጋል። ሶልም ጨለማ ስለምትፈራ ራሷን ትስታለች። ይህ የሆነውም ድሮ ሶል አመፀኛ ተማሪዎች ስለሚያሰቃያት ነበር። ዩንም ለሃን ደውሎለት ሶል የት እንዳለች ሲጠይቀው ሊገናኙበት የነበረውን ቦታ ይነግረዋል። በቀጥታም ወደ ሰው ሲሄድ ሶል ራሷን ስታ ያገኛታል። አቅፏትም ንፋስ እንድትቀበል ያደርጋል። ይህን የተመለከተው ሃንም ተናዶ ይሄዳል። ሶልም ስትነቃ አመስግነው ግንኙነታቸው ይጠነክራል። ከትንሽ ቀናትም በኋላ ዩን ደውሎላት መገናኘት እንዳለባቸውና በዛውም የሚነግራት ነገር እንዳለ ይነግራታል። ሶልም እንደተባለችው ቦታው ጋር ትጠብቀው ጀመር። እንደ አጋጣሚም ሃን ደውሎላት በአስቸኳይ መምጣት እንዳለባትና ስለ ካሊስም ማወቅ ያለባት ነገር እንዳለ ይነግራታል። ሶልም ቀጠሮ እንዳለባት ብትነግረውም ከየትኛውም ጉዳይ እንደሚበልጥ ይነግራታል። ሶልም አማራጭ ስላጣች ወደ እሱ ትሄዳለች። በሰዓቱ ሚሆን ቢደርስ እሷ ግን ቀድሞ ሄዳ ነበር። ሶልም ቦታው ጋር ስትደርስ የሞቱ ሰዎች የሚታወሱበት ክፍል ላይ ሃንን ታገኘዋለች። ሶልንም ተዋወቂው ይላታል። ልጁም ቁርጥ ሃንን ይመስል። ሃንም ግራ እንደገባሽ አውቃለሁ፣ የምታየው ሰው ባም ይባላል እና ምንትየ ወንድሜ ነው፣ አንቺ የምትወጁ ካሊስ ባም ነው ይላታል። ሶልም እያለቀሰች አይሆንም እየዋሻኝ ነው ብላ ስትሄድ ዩንን ታገኘዋለች። እሱም በሀዘን አንገቱን ሰብሮ እውነቱን እንደሆነ ይነግራታል። ዩንም ባን ይወድሽ ነበር፣ እናም ስለ ሰርጋችሁ እየነገረን በምትጋቡበት ቀን ባም ክላስ አርፍዶ ታክሲ ስላጣ አንቺን ላለማስጠበቅ እየሮጠ ሲመጣ በመሀል ግን የትራፊክ መብራቱን ጥሶ ሲያልፍ በመኪና አደጋ ይሞታል ይላታል። እናም ሰርጋችሁ ጋር ያልተገኙ ሳይፈልግ ቀርቶ ሳይሆን ስላልቻለ ነው ይላታል። ሶልም የሰማችውን ማመን ያቅታታል። የባም ገዳይ እኔ ነኝ ፍቅሬን በእጅ ያጣው ስትል ሃንም ቀድመን ያልነገርንሽ ራስሽን ጥፋተኛ ስለምታረጊ እንዳትጎጅ ብለን ነው ይላል። ሶልም ይሄን አንተ መወሰን አትችልም፣ ልትነግረኝ ይገባ ነበር፣ እኔ በቀልም ፈልጌ ነበር የመጣው፣ እሱ ግን በእኔ ምክንያት ራሱን
አጥቷል። እናንተም ወንድምና ጓደኛችሁን አሳጧችሁ ይቅርታ አድርጉልኝ ብላ ትሄዳለች። አስከፊ ቀናትንም ብቻዋን ታሳልፋለች። አንድ ቀንም ታዲያ እናቷ የዩኒቨርሲቲ ጓደኛዋ በር ላይ እየጠበቃት እንደሆነ ትነግራታለች። ሶልም ሰውየውን ስታዩ ይሁን ነበር። አብረውም ወክ እያደረጉ ኬሊ በጣም ይወዳት እንደነበርና በምንም ምክንያት ትምህርቷን እንድታቋርጥ እንደማይፈልግ ሲነግራት ሶል በአሁኑ እንባዋን ታፈሳለች። በመጨረሻም ራሷን አጽናንታ ወደ ዩኒቨርሲቲ ልትመለስ ከቤቷ ስትወጣ ሀናን ታገኘዋለች። እሱም ቶሎ ያላገኛት ምክንያት ድፍረት ስላጣ እንደሆነ እየነገራት ሁሉም ለሷ እንደተጨነቀና ወደ ግቢ መመለስ እንዳለባት ይነግራታል። ለመጨረሻ ጊዜም ከባብ መቃብር ጋር ሆና ሁሌም ቢሆን ልቧ ውስጥ እንደሚኖር ነግረው ትሰናበተዋለች። ወደ ግቢም ተመልሳ የቡድን ስራቸውን ይጀምራሉ። ከዩንም ጋር ይበልጥኑ ይቀራረባሉ። ለእሷ የሚያሳያት ፊት ጥሩ እንደሆነ ብታቅም ይወደኛል ብላ ግን ለማሰብ ይከብዳታል። ቢሆንም ግን ሶል በተደጋጋሚ ራሷን ስለዩን ስታስብ ታገኘዋለች። ጆም ያለውን ነገር አስተውላ የትምህርት ቤቱ ታዋቂ ተማሪ ጓደኛዬን ሰው ይወዳት አይቀርም ትላለች። በመጨረሻም ፕሮጀክታቸውን ጨርሶ የድመቷን ባለቤት ለማግኘት በዩቲዩብ ይለቁታል። ከትንሽ ቀናት በኋላ መሀል ለሶል ደውሎ የድመቷ ባለቤት እንደተገኘ ይነግራታል። ድመቷንም ይዘው ወደ ተባለው ቦታ ሄደው ለባለቤቱ ያስረክቡታል። በመንገድም እየሄዱ ሶል ድመቷ ጋር መለያየቱ እንደከፋት እየነገረችው ሳለ ሀን ዝም ብሎ ሲያዳምጣት ከቆየ በኋላ እጇን ይዞ አይኗን እያየ ከአንቺ ፍቅር ይዞኛል እናም ብትወጪ ምኞቴን ይላታል። ሶልም የሰማችውን ነገር ማመን ያቅታታል። በተመሳሳይ ሰዓት ይህን ስጦታ ይዞ ፍቅሩን ለመግለጽ እሷን መጠበቅ ይጀምራል። ፊልሙም እዚህ ጋር ያበቃል። ሲዝን 2 ሲወጣ ይችላችሁ እመጣለሁ።